ቆይ ስሚ ናዮ ታሰረች እንዴ ናዮ ታሰረች እንዴ ናዮ ታሰረች አራብ ሰማን ኦኬ ኮመንቱ እንዳለ ናዮ ታስራለች እያሉ እየጻፉ ነው እሺ ስማኝ አይጠይቂያት ስሙን ወሬ እኮ ስለምወድ ነው በመሀል ወሬዋን ቀልቀል ላድርግ ብዬ ነው አንደኛ ቅጣታችሁ የኛ የሚሆነው በርበሬ አዳም ጥንብ ብለን በርበሬ ቀላል እንዳታደርግ እኔ ያለው ለምን እንደምናሸንፍ እርግጠኛ ነኝ አክብጆ ቤት ለምንድን ነው እንደምታሸንፊ እርግጠኛ ሆንሽው ስሚ ሶስተኛው ቅጣት እንደው ማንም ሰው ተቀጥቶት አያውቅም መዘፍዘፊያ ውስጥ ውሃ ይደረጋል በርበሬ ዘይት በደንብ ይደረግና ቁልፍ ባወጣ እንዲገባ ማንም ተቀጥቶ አያውቅም ይሄ ዲቦራና እኔ አቤልን ትናንትና ቀጣሁት ሰበር ዜና ተሰምቷል ይዲዲያ ወይንም ናዮ በድጋሚ ጥፋተኛ ሆኗ በመገኘቷ ወደ እስር ቤት እንድትመለስ ፍርድ ቤቱ ወስኖባታል በነ ጆን ዳንኤል መዝገብ ስር የተከሰሱ ተከሳሾች ከእሌኒ ክንፈ በስተቀር ሌሎቻቸው ጥፋተኛ ተብለዋል እሌኒ ታዲያ ክሱ በስነ ስርዓት መከላከል በመቻሏ ምክንያት ነፃ ተብላ ከእስር እንድትለቀቅ ፍርድ ቤቱ ወስኖላታል በቲክቶከሮቹ በእነ ጆን ዳንኤል ጉዳይ ፍርድ ቤት ዛሬ ውሳኔ ሰጠ። ያው እንደሚታወቀው እነ ጆን ዳንኤል ወደ መቀሌ በረራ በሚያደርጉበት ሰዓት የኢትዮጵያ አየር መንገድ በረራውን ካንስል በማድረጉ ምክንያት ትልቅ አምባጓሮ ተነስቶ በዚህም ምክንያት ክስ ቀርቦባቸው ክሳቸውን በእስር ቤት ሆነው እየተከታተሉ እንደሚገኙ ይታወቃል። ነገር ግን ናዮ ወይም ደግሞ ይዲዲያ ነፃነት የተባለችው የተከሰሰችው አንዷ ቲክቶከር በዋስትና ፍቃድ ልጇን ውጭ እያሳደገች ትገኛለች። ነገር ግን አሁን ላይ ጥፋተኛ ተብላ እስር ቤት እንድትገባ ተወስኗል ማለት ነው። ስድስተኛ ተከሳሿ ኢሌኒ ደግሞ ክሱን በሚገባ በመከራከሯ ራሷን ነፃ አውጥታለች ማለት ነው። ሌሎቹ አምስቱ ጆን ዳንኤልን ጨምሮ ጥፋተኛ ናቸው ብሎ ፍርድ ቤት ወስኗል ማለት ነው። ስለዚህ አይፈቱም። ሐሳባችሁን አካፍሉኝ። ፎሎ እያደረጋችሁ ሃኒ እናየው ምን ተባሉ እንትን ማክሰኞ ተባልኩ ያሁኑ ማክሰኞ የመጨረሻ ነው እና አሁን ነው እኔ ራሱ የመጣሁት ያሁኑ ማክሰኞ ዛሬ ምንድነው ሐሙስ ነው አይደል በቃ የመጨረሻ ማክሰኞ ነው እና ጸሎት አድርጊላት እኔ ቆንጆ አይ እግዚአብሔር አዋቂ ነው ባይዘዌ ማለት ነው እንግዲህ ይወጣሉ ጥሩ ነገር ማውራት ራሱ ደስ ይላል ባይዘዌ ይወጣሉ ብለን በኮንፊደንስ ይወጣሉ ማለት ነው የለም ማክሰኞ ይወጣሉ በቃ እግዚአብሔር ካለ ይወጣሉ እንግዲህ የመጨረሻ ነው ማክሰኞ ነገ ልትፈታም ትችላለች ጸሎት አድርጉላት ሚካኤል ምን ይታወቃል የሚካኤል ነገር እንግዲህ አይደል እንዴ ጋይስ ልትለቀቅም እግዚአብሔር ነው አዋቂና ብቻ ጸሎት ማድረግ ነው እንዴት እንደሚያምር ልጅ እኮ እግዚአብሔር ቆንጆ ልጅ ነው ያላት ወይስ በጣም ነው የሚያምረው ልጅ እና ደህና ነው ወደሱ ማታስቡ አምጠይቁኝ ልጅ ሰውድሽ እኮ እኔ ውድድ ሰላም አስገራሚው የናዮ ፖስት እንግዲህ ናዮ ማለት ነው ተመለሰ ለፍርድ ውሳኔ ወደ እስር ቤት እንደገባች ይታወቃል ይሁንና ግን ስቶሪያው ላይ ያስተላለፈችው መልእክት እጅግ በጣም ትልቅ ሐሳብ ያዘ ነው እሱ ምንድነው እግዚአብሔር አይሳሳትም አውቢ ባክሱን ብላለችና የምርም እኮ እንደዛ ሊሆን ይችላል አንዳንድ እግዚአብሔር ሊጠብቀን ከክፉ ነገር ሲፈልግ ወደ ሆነ ቦታ ይመልሰናልና ሁሉንም ነገር ለበጎ ነው ብለን እንድናስብ ጭምር የሚያደርግ ነውና ጸልዩልኝ የሚል መልእክት እስከ ጀርባው የያዘ አይመስላችሁም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ይመቻችሁ በጣም ደስ ይላል ግን የሁሉ ሰው ይወዳታል ማለት ነው አያችሁ አንዳንዴ ማለት ነው አማትወዱትን ሰው ምናምን ቼክ አታረጉትም ገባችሁ ተጨንቃችሁ ነው እናንተም እየጠየቃችሁ ያላችሁትና ፈጣሪ እንግዲህ ያው ቃል እሷም ደህና ነኝ ብላችኋለች እንግዲህ ነገራቸው ምናምን ስጠይቃታለሁ ደህና ናት አታስቡ በቃ ጋይስ ሁላችሁም ጸሎት አድርጉላት
ተጠባቂው የነ ጆን ዳንኤል የፍርድ ቤት ውሳኔ ዛሬ ነው የሚሰጠውና ፍርድ ቤቱ ምን የሚወስንባቸው ይመስላችኋል? እኔ እንጃ። ማን የሚለቀቅ ይመስላችኋል? ወይስ የስንት ዓመት ፍርድ የሚፈረድባቸው ይመስላችኋል? እስቲ ኮሜንት አድርጉልኝ። በቃሽ። እስካሁን ስላደረግሽልን ነገር ሁሉ እግዚአብሔር ይከፍልሻል። እስኪ እናቴን ተመልከቻት። ከአንቺ በምንድን ነው የምታንሰው? በእድሜም ትበልጥሻለች፣ በመልክም ትበልጥሻለች። ልዩነቱ እናቴ እኔን ለማሳደግ ድህነት አንገቷን አስደፋል። አንቺ ደግሞ ጊዜ እንደዚህ ያናገርሻል። ዝም በይ እዛ አፍሽን አትክፈትሽ። ለእኔ እናቴ ናት። ዲግሪ ከጫኑ ሁሉ የሚበልጥ እውቀት አላት። ሰብልዬ ግድ የለሽም እንዳትናገሪ። ጸጉሯ እንዴት እንደሚያምር ጋይስ። ከለሩ ተቀባች እኮ ትናንትና ተቀባ ነው ብያችሁ አብረን ሄደና ነበር። ያምራል ከለሩ በጣም የናዮ ከቀለም እንዴት አባቱ እንደሚያምር ወይኔ። ስንት ብር እንደሆነ ገምቱ። ቀለም ስንት ብር እንደሆነ ታውት። እኔ አላወራም፣ ግን ቀለም ስንት ይመስላችኋል? አላወራም እኔ ብሩን አልነግራቸውም፣ ግን ይገምቱ አይደል? ስንት ብር እንደሆነ በማርያም ይገምቱ ዝም ብለው።